ስለሆነ በክብር እንድትቀበሉልን ለመጋበዝ ጭምር ነው። እንግዲህ ዛሬ ለትልቅ ዓላማ ተሰባስበናል። በተለይም ሀገራችን ከፊት ለምታካሂደው ሀገራዊ ምርጫ የዜጎችን የምርጫ ተሳትፎ የሚያነቃቃ አሳታፊነትን የሚያረጋግጥ በርካቶችን ደግሞ ግንዛቤ የሚያስጨብጥና ለምርጫው ተሳታፊነታቸውን በአግባቡ ድምጻቸውንም እንዲጠቀሙበት የሚያበረታታ ህብረ ዝማሬን ልናስመርቅ ነው የተገናኘ ነው። የዕለቱን እንግዲህ የክብር እንግዶቻችንን እስኪመጡ ድረስ እነሱን እንጠብቃለን። ያው ከሌላ ስብሰባ ላይ ይመጡ ስለነበር ሰዓት ትንሽ ወሰድ አድርገናል፣ ይቅርታ እንጠይቃለን። በቅድሚያ ራኬብ አለማየሁ እባላለሁ። ምሽቱን ከእናንተ ጋር እቆያለሁ። በዚህ ምሽት ከተለያየ ቦታ ላይ አቀባበል ታደርጉልኝ ዘንድ በአክብሮት ጠይቃለሁ። ክብርት ሜላት ወርቅ ኃይሉ ወደ ተዘጋጀላቸው ቦታ እየገቡ ነው። በአክብሮት ተቀበሉልኝ። እንኳን ደህና መጣው፣ እንኳን ደህና መጣችሁ ሁላችሁ። እሺ፣ ሰላም ክቡራትና ክቡራን እንግዶቻችን፣ የተከበራችሁ የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አመራር አባላት፣ ጥሪ የተደረገላችሁ የዲሞክራቲክ ተቋማት ኃላፊዎችና ተወካዮች፣ የፖለቲካ ፓርቲ አመራሮች፣ የሲቪል ማህበረሰብ ድርጅቶች፣ የሚዲያ ተወካዮች፣ የቦርዱ የሥራ አስፈጻሚ የሥራ ክፍል ኃላፊዎች፣ ዓለም አቀፍ ድርጅቶች እንዲሁም በዚህ ህብረ ዝማሬ ላይ የተሳተፋችሁ አርቲስቶች ሁላችሁም እንኳን ደህና መጣችሁ። በዚህ ምሽት እንግዲህ ከፊታችን ለሚመጣው ሀገራዊ ምርጫ የዜጎችን የምርጫ ተሳትፎ ለማሳደግ እንዲሁም ደግሞ የምርጫ ተሳትፏቸውን ለማነቃቃት የሚያግዝ ምርጫችን ነው የተሰኘ ህብረ ዝማሬ ተዘጋጅቷል። እሱን እናስመርቃለን። ይህ ህብረ ዝማሬ እንግዲህ መዝሙር ብቻ አይደለም፣ ማነቃቃት ተሳትፎን የዜጎችን ድምጻቸውን ዋጋ ማሳያ ስለሆነ ዛሬ በታላቅ ዝግጅት እናስመርቃለን። ቀጣይ ምርጫ እስከሚካሄድ ድረስ እንግዲህ የታቀደለትን ዓላማ ይመታል ብለን እናምናለን። በዚህም ይህንን ዓላማ እንዲመታ ከፍ ባለ ደረጃ በተለያዩ ባለሙያዎች ተዘጋጅቷል። በዋናነት ይህ መዝሙር የተዘጋጀው ዩኤንዲፒ ኢትዮጵያ ተግባራዊ ያደረገ በሚገኘው የኢትዮጵያ ምርጫ ለዲሞክራሲ ዘላቂነት በተሰኘው ፕሮጀክት አማካኝነት ነው። ምርጫችን ነው ይሰኛል ርዕሱ። እንግዲህ ይህንን ዝግጅታችንን በአማረ ሁኔታ እንድናስጀምር ከአዲስ አበባ ቲያትር ቤቶች አስተዳደር የመጡ ተወዛዋዦች የባህል ውዝዋዜን አቅርበው መክፈቻችን ይሆናል። እግረ መንገዳችንንም ሌሎች እንግዶቻችንንም ለማካተት ያህል Good evening our distinguished guests, honorable representatives of the National Election Board of Ethiopia, respected government officials, invited leaders and representatives of democratic institutions, political parties and civil society organizations, esteemed partners from United Nations Development Program, members of the diplomatic community, the media, the artists and all the guests. Welcome. It's a great honor and privilege to welcome you to this special occasion. Today we are gathered for the launch of a song called Mirchachin No. This newly inaugurated election song is more than artistic expression. It's a call to awareness, a call to every Ethiopian understand the power and responsibility of their voices. Thank you all for your participation. I wish you to have a great evening with us. ስለዚህ ቀጣይ ዝግጅታ
ዝግጅታችን ወይም መክፈቻ የሚሆነው ከአዲስ አበባ ቲያትር ቤቶች አስተዳደር የተውጣጡ ተወዛዋዦች የብሔር ብሔረሰቦች ውዝዋዜን አቅርበውልን እንጀምራለን። በድጋሚ ሁላችሁም እንኳን ደህና መጣችሁ። መልካም ምሽት እንዲሆንላችሁ በአክብሮት እጋብዛለሁ። አመሰግናለሁ። አላት
Ayal bayale sırav bale Ayal bagonda şunubel bilay nabe Ayal bayale sırav bale Ayal bagonda şunubel bilay nabe አባት ያሳደገኝ ጎንደር አባጃሌ አለችኝ አንድ ሰው ውለታዋ ከብዶ ችዬ ማልመለስ ምንድነው ነገሩ ኧረ እናንተ ሆይ የጎንደሮች ፍቅር እንዲህ የተለየ ተይ ዝማም 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 አባጃሌ ደብሮ እንኳን የመስኩ ነው ጀግነት ደግነት ፍቅር መለያው ነው አረግሽ ሰፊ ነው ጎንደር ናት ዓለም ስሩ በየምድር ጫፉ ኢየሩሳሌም ስሩ በየምድር ጫፉ ኢየሩሳሌም
ሁላችሁን በእጃችሁ ጭብጨባ እንየው። በትከሻቸው እነሱ አድምቀውልናል። እናመሰግናለን በጣም። የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት የተውጣጡ የባህል ውዝዋዜ አባላት ናቸው። ልዩ ዝግጅታችንን በልዩ ሁኔታ እንድንከፍተው አድርገውናል። በኋላም ደግሞ ተመልሰው ይመጣሉ። ዝማሪያችንን እንደዚሁ በውዝዋዜ ያደምቁልናል። እንግዲህ በዛሬው ዕለት በተሰባሰብንበት ታላቅ ዓላማ ባለው በዚህ ዝግጅት ላይ ዜጎች በምርጫ ወቅት መብትና ግዴታቸውን ተገንዝበው በንቃት ተሳትፎ እንዲያደርጉ ተሳታፊነታቸው እንዲጨምር ሀገራዊ ጉዳዮች ላይ ዜጎች ተሳታፊ የሚሆኑበትን ኃይል የሚያበረታታ የሚያነቃቃ ህብረ ዝማሬን መዝሙርን እናስመርቃለን። ይህን ልናስመርቅ ነው የተገናኘነው። ምርጫችን ነው ይሰኛል። ሁላችሁም እጃችሁ ላይ ተዘጋጅቶ በየጠረጴዛው ተቀምጧል። የህብረ ዝማሬው ግጥም በእጃችን ላይ ደርሷል። ስለዚህ ከዛ ሁሉ በፊት እንግዲህ የመክፈቻ ንግግር እንዲያደርጉልን የምርጫችን ነው የምርጫ መዝሙር ሀሳብን፣ ዓላማን፣ አሰራር ሂደቱን በተወሰነ መንገድ እንዲገልጹልን ክብርት ወይዘሮ ሜላት ወርቅ ኃይሉ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢን በአክብሮት ወደዚህ እጋብዛለሁ። እናንተም ሸኙልኝ። የተከበራችሁ የኢትዮጵያ ብሔራዊ ምርጫ ቦርድ የቦርድ አባላት፣ የተከበራችሁ የተለያየ ዲሞክራቲክ ተቋማት መሪዎች፣ የተከበራችሁ የፖለቲካ ፓርቲ መሪዎች፣ የሲቪል ማህበረሰብ ድርጅት መሪዎች፣ የሚዲያ ተቋማት መሪዎች፣ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት እንኳን ደህና መጣችሁ። I just want to say welcome to our development partners as well. እንግዲህ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ በተለየ መንገድ ደግሞ መተናል። እስከ ዛሬ ድረስ በተለያየ ሁኔታ ስራችንን ስናከናውን ቆይተናል። ዛሬ ደግሞ በተለይም ሰባተኛውን ሀገራዊ ምርጫ ለማድረግ በምናደርገው ዝግጅት ትንሽ ለየት ያለ በተለይም መራጩ ህዝባችን ዜጎች በእውቀት ላይ የተመሰረተ ምርጫና ውሳኔ ማድረግ እንዲችሉ በሚያበረታታ፣ በሚያነቃቃ፣ በሚያነሳሳ መንገድ ህዝብን ለመድረስ በመታሰብ ይሄ ምርጫችን ነው የተባለ ዝማሬ ተዘጋጅቷል። እንግዲህ ይሄ ዝማሬ ሲዘጋጅ ምርጫ ቦርድ የመራጮችን ትምህርት በተለያየ መንገድ ሲሰጥ ቆይቷል። እንደምታውቁት ከሲቪል ማህበረሰብ ድርጅቶች ጋራ በመተባበር ከነሱ ጋራ ለነሱ የእውቅና ሰርቲፊኬት በመስጠት በተለያየ መንገድ ሲያስተምሩ ቆይተዋል። ምርጫ ቦርድ የሚያዘጋጃቸው ፒኤስኤዎችን የፐብሊክ ሰርቪስ አናውንስመንት የሚባሉትንም ስናካሄድ ቆይተናል። እንደገና ደግሞ በአዲስ አበባ ከተማ በተለያዩ ስክሪኖች ላይ እነዚሁ ፒኤስኤዎች ሲተላለፉ ቆይተዋል። በክልልም ደረጃ እሱን ለመስራት በዝግጅት ላይ ነን ያለ ነው። ዛሬ ደግሞ ሁሉንም ህዝብ በሚያካትት መንገድ በየቤታችን በመንገድ ላይ ስንሄድ የምናዳምጠው የምንሰማው ይሄ ህብረ ዝማሬ እንዲዘጋጅ ሆኗል። ምን ያህሎቻችሁ እንደምታስታውሱ አላቅም። በ2013 የሀገር ካስማ የሚል ፕሮግራም ተዘጋጅቶ በተለይም ያው ስለ ሴቶች ሴት የሀገር ካስማ ናት በሚል እንደዚህ ዝማሬ ተዘጋጅቶ ነበርና እሱ ሀሳብ ካለፈ በኋላ በተለይ የሲቪክ ቮተር ኤጁኬሽን ዲፓርትመንታችን ዳይሬክተር የነበረው ነብዩ ዛሬ ይኑር አይኑር አላቅም ከሱ ጋራ እንዴት አድርገን እንስራ የሚለውን ሀሳብ ስንነጋገር ለምንድነው ሌላ እንዲህ አይነት ስራ ማንሰራው የሚል ነገር መጥቶ እንግዲህ ይሄ ሀሳብ ከአንድ አመት በላይ ይመስለኛል ስናስብበት የቆየ ነው። አሁን እንግዲህ ጊዜው ደርሶ እውን ሆኖ ዛሬ ሁላችሁም ባላችሁበት ይሄንን ለመመረቅ
ሁላችንም እንግዲህ በስልካችንም በቴሌቪዥናችንም በሬዲዮአችንም መኪናችንም ውስጥ ይህን ዝማሬ እየዘመርን ለምርጫ ራሳችንን እያዘጋጀን ሰባተኛውን ሀገራዊ ምርጫ ነፃ፣ ፍትሃዊ፣ ገለልተኛ፣ አካታች በሆነ መንገድ ለማከናወን ጥረት እናደርጋለን። እንግዲህ እግረ መንገዴን ለመግለጽ የምፈልገው እንደምታውቁት የኢትዮጵያ ብሔራዊ ምርጫ ቦርድ የእጩዎች ምዝገባን በተመለከተ ከጥር 1 ቀን ጀምሮ እስከ የካቲት 16 ሲያከናውን ቆይቷል። በዚህ ሂደት እንግዲህ ከፍተኛ ቁጥር ያላቸው እጩዎች ተመዝግበዋል። ሪፖርት ከዚህም በፊት በጥቅሉ ስናቀርብ እንደነበረው አሁን ባለንበት ደረጃ ባለፈው ሳምንት ጊዜው አልቆ የካቲት 16 አልቆ በአንድ ሳምንት ውስጥ የማጥራት ስራ ስንሰራ ቆይተናል። ብዙውን የማጥራት ስራ አገባደናል። በቀጣይነት እንግዲህ የእጩዎችን ዝርዝር ይፋ የምናደርግበት ጊዜ ይሆናል። የእጩዎች ዝርዝር ይፋ ከተደረገ በኋላ ደግሞ ወደ ባሎት ሎተሪ ሄደን የባሎት ሎተሪውን በዚሁ መንገድ ተገናኝተን የምናካሄድበት ይሆናል ማለት ነው። ከዚሁ ጎን ለጎን እንግዲህ በጣም ስንጠብቀው የነበረው በምርጫ ሰሌዳችን የካቲት 7 ጀምሮ እናከናውናለን ብለን የነበረው የመራጮች ምዝገባ ሂደት ነው። እሱ እንግዲህ የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በሀገራችን በዲጂታላይዜሽን የመራጮችን ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይህን በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ከዚሁ ጎን ለጎን ደግሞ ምርጫ ጣቢያ ላይ ከፍተን በምርጫ ቦርድ ሰራተኞች በታብሌት በታገዘ በዚሁ መንገድ ዲጂታላይዜሽንን ተጠቅመን መራጮችን ምዝገባ የምናካሄድበት ነው። ይሄ እንግዲህ የምርጫን ቴክኖሎጂ በጣም ትንሽ በሆነች ልክ ለመጀመር የተነሳንበት ነው። የመጀመሪያው አንድ እርምጃ የኢትዮጵያ ብሔራዊ ምርጫ ቦርድ የሄደበት ነው ብለን የምንናገረው ለዚህ ነው። እንደምታውቁት ዲጂታላይዜሽኑ የሚዞልን የሚመጣው ብዙ የተለያዩ ጥሩ ነገሮች አሉት። በተለይም ይሄ ቋሚ የሆነ የመራጮችን ዳታ መያዝ በጣም ወሳኝ ነው። እሱን በመያዝ ረገድ በጣም ይረዳናል። እንደ ሌሎቹ ማታወቂያዎች ደግሞ ሁልጊዜም አንድ ቋሚ የሆነ የመራጭ አይዲ እንዲኖረን በተመሳሳይ መንገድ ያግዘናል። ነገር ግን ካለን የኢንፍራስትራክቸር ውስንነት አንጻር ይሄንን ዲጂታላይዜሽን ተግባራዊ የምናደርገው በ17000 ምርጫ ጣቢያዎች ላይ ብቻ ነው። ይሄ እንግዲህ ካሉን ከ40000 ከ45000 በላይ ምርጫ ጣቢያዎች በ17000 ብቻ ነው የምናደርገው። ለማድረግም ደግሞ የምንዘጋጀው በተለይም ከ3G አባብ ያሉ የኢንተርኔት ኮኔክሽን ባለባቸው አካባቢዎች ይሄንን ስራ እንሰራለን። ነገር ግን ጎን ለጎን ደግሞ የማኑዋል ሬጅስትሬሽናችንን የምናከናውን ይሆናል። ዛሬ እኛ እንዲህ ተሰብስበን ባለንበት የመራጮች እቃ ስርጭት ተጀምሯል። የስልጠና ሂደት እየተከናወነ ነው ያለው። በምርጫ ጣቢያ ምርጫን ስራ የሚያስፈጽሙልንን ምርጫ ጣቢያ አስፈጻሚዎቻችን በተለያየ ካስኬድ ተደርጎ በዚህ ጊዜ ይህንን የስልጠና ጊዜ እየወሰዱ ይሆናል ማለት ነው። እንግዲህ ቅዳሜ ጠዋት ይፋ የሚደረገው የሚጀመረው የመራጮች ምዝገባ በከፍተኛ ጉጉት የምንጠብቀው ነው ለማለት ነው። እንግዲህ ከዚሁ ጎን ለጎን ደግሞ ትልቁ ኢቨንታችን ፖለቲካ ፓርቲዎች የሚያደርጉት ዲቤት ነው። አሁን በብዙ ሚዲያዎች እያየን ያለ ነው። የፖለቲካ ፓርቲዎች ዲቤት ሲያደርጉ እነዚህ ዲቤቶች የተዘጋጁት ሙሉ በሙሉ በሚዲያዎች ናቸው። ወይ ኢትዮጵያ ቴሌቪዥን ነው ወይ ፋና ነው። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ አሁን እየሰራበት ያለው በጣም ትልቅ በዚህ ጉዳይ ላይ
ልምድ ያላቸው ምሁራኖች ያሉበት የሚዲያ ሰዎች ያሉበት አከራካሪ እና ሞዴሬተሮች ያሉበት ቲም ተዋቅሮ እየሰራን እንገኛለን። ይሄ እንግዲህ እንዳለቀና እንደተጠናቀቀ ወደ ዲቤቲንግ እንሄዳለን። ብዙ የፖለቲካ ፓርቲዎች እንደደረሳችሁ የፊታችን አርብ የኢንዳክሽን ፕሮግራም እንደገና ከእያንዳንዱ ፓርቲ ሁለት መሪዎች ለክርክር የሚሳተፉ ጥሪ ያቀርበናል። ስለዚህ በዚህ መታችሁ ተካፍላችሁ ያንን የኢንዳክሽን ፕሮግራም ወስዳችሁ ራሳችሁን ለክርክር የምታዘጋጁበት ነው ብለን እናምናለን። እንግዲህ ምርጫ ቦርድ ያው የቀረው ዛሬ በእኛ ካላንደር ለግንቦት 24 ዛሬ 89 ቀን ነው የቀረው። በእያንዳንዱ ቀን የሚገለጥ ካላንደር አለን። ዛሬ ጠዋት ካላንደራችን 89 ቀን ቀሯችሁ ብሎናል። እንግዲህ በእነዚህ በሚቀሩት 89 ቀኖች የሚቀሩንን ስራዎች አከናውነን ግንቦት 24 ቀን ነፃ ገለልተኛና ፍትሃዊ ምርጫ እናደርጋለን ብለን እናምናለን። በዚህ ሂደት የሁላችሁ ባለድርሻ አካላት ዛሬ እዚህ ያላችሁ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች፣ አጋር ድርጅቶች፣ የዲሞክራቲክ ተቋማት፣ ሚዲያዎች ሁላችንም ከብሔራዊ ምርጫ ቦርድ እኩል ይሄ ምርጫ እንዲሳካ ኃላፊነት አለብን። ይሄንን ምርጫ ማሳካት የምንችለው ሁላችንም እኩል ስንሳተፍ ለምርጫው መሳካት ሁላችንም ጥረት ስናደርግ ስለሆነ ዛሬ ይሄንን አጋጣሚ እንደገና ወስጄ ላሳስባችሁ እወዳለሁ። ፓርቲዎች በክርክር ሂደት አሁን እንግዲህ ካምፔኒንግ ሰርቲፊኬት ብዙዎቻችሁ ደርሳችኋል። በደረሳችሁን ሰርቲፊኬት ይዛችሁ ካምፔኒንግ መጀመር ትችላላችሁ። የሲቪል ማህበረሰብ ድርጅቶች የመራጮችን ትምህርት ማስተማር የግድ ይላል። የምርጫ ታዛቢዎች ከቅዳሜ ጀምሮ በየቦታው እየተዘዋወራችሁ የመታዘብ ስራ መስራት አለባችሁ። ሚዲያዎች በተለያየ ቦታ እየዞራችሁ ለእናንተ ፈቃድ ለመስጠት ጥሪ አቅርበን ያመለከታችሁ አላችሁ። ስክሪን አድርገን በቅርብ እሱን ኢሹ እናደርጋለን። ስለዚህ ሁላችንም ከዚህ በኋላ ወደ ኋላ የምንቀርበት ነገር የለም። ተባብረን ይህንን ምርጫ በተሳካ ሁኔታ እናከናውናለን የሚል እምነት አለን። እንግዲህ እንዳልኩት በመጀመሪያ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ እስከ ዛሬ ከሚሄድበት ለየት ባለ መንገድ ደግሞ ይሄንን ዝማሬ በጋራ የምንመርቅበት ይዘነው የምንሄደው ለልጆቻችን፣ ለባሎቻችን፣ ለሚስቶቻችን፣ ለእናቶቻችን፣ ለእህት ለወንድሞቻችን የምናካፍለውን ዝማሬ ይዘን ምርጫችንን በጉጉት እንጠብቃለን ለማለት ነው። ስለመጣችሁ ጥሪያችንን አክብራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ። እሺ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ክብርት ወይዘሮ ሜላትወርቅ ኃይሉን እናመሰግናለን። ድገሙልኝ እስኪ ምስጋናውን። አሁን ወደ እሺ፣ እንግዲህ ዜጎች የነቃ ተሳትፎ ማድረግና የዜጎች ተሳትፎ በይበልጥ ከሚያስፈልግባቸው ሀገራዊ ሁነቶች መካከል ቀዳሚ ከሚባለው መሃል ምርጫ አንዱ ነው። ይህንን ደግሞ ሁሉም ባለበት ተደራሽ እንዲሆን እንደየእድሜው እንዳለበት አካባቢ በተለይ ዲጂታላይዝ ሆኖ መምጣቱ ወጣቱን መምረጥ የሚገባውን ኃይል ይበልጥ እንዲሳተፍ እና ምዝገባውን እንዲያካሂድ በጣም የሚያበረታታ የሚያነቃቃ ተግባር ተከናውኗል በምርጫ ቦርድ አማካኝነት። እንደዚሁም ደግሞ ይህ ቀጥሎ የምናስመርቀው ምርጫችን ነው የተሰኘው ህብረ ዝማሬ ደግሞ በየቀኑ በሬዲዮ በተለያዩ ቦታዎች ላይ ሶሻል ሚዲያዎቻችን ላይ ቴሌቪዥን እና ሬዲዮን ጨምሮ እየሰማን እያደመጥን ተሳትፏችንን እንቅስቃሴያችንን ሞራልም ብርታትም ይሰጣልና ይህንን ታላቅ ስራ የተለያዩ ባለሙያዎች ተሳትፈውበታል። ብዙ ነገር አልልም፣ ምክንያቱም ሰዓቱ ላይ ደርሰናል። ምርጫችን ነው በይፋ እናስመርቃለን። ከሰማነው በኋላ እናጨበጭባለን፣ ከመስማታችን በፊትም እናጨበጭባለን። እናመሰግናለን።
ሲያቀብል አንዱ ሲያቀና አንዱ ሲደግፍ አንዱ ሲያጸና በየምርጫችን ስንሰማማ እኛ ሁላች የሀገር ካስማ የእኛ ሀሳብ ውሳኔያችን መሻገሪያ ማለፊያችን የጋራ ቤት መገንቢያችን የሀገር ካስማ ነው ድምፃችን ሳንሮጥ ፊት ተገኝተን በአንድ ሰማይ እኩል ፈክተን ተከባብረን ተደማምጠን በልባችን ሰላም መርጠን ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተሰናብተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን የእኛ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አረዳ ኬኛ ገንዳ ጅራኑ መጋላ ባዲያት ሁንዱ ከን አርገምኑ ነመግኔ ባኔራ ከለቲ ሁንዳኑ ብየቲ ፉፍሲሱፍ ፊለኑ ቆፋኑ ሌዶ በሲታቲ ኢቺማቺ ዶጉ ወልቃ ኢኪታንኬ ባልኩቲ ሁሮ አዲ አዲቲ ኢንኬቲ ሄዶ ኢንኬ ከሬራ ኑሹ ቀራሁ ወደት ጉትኬነ ሰለበይኖ አወብ በይነሁም ቶኬን የهدو فكر كيني وي كلد وانتهي ترشدينا سيعي الكنا كل المونات وحساب أفعال أرستا أخاخب والقاوي وسانينا إنكي تنور لك إنكي بينك هلو سيتا للي سيتا نوبي وروكي معديك ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተሰናብተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን
ሲያቀብል አንዱ ሲያቀና አንዱ ሲደግፍ አንዱ ሲያጸና በየምርጫችን ስንሰማማ እኛ ሁላችን የሀገር ካስማ የእኛ ሀሳብ ውሳኔያችን መሻገሪያ ማለፊያችን የጋራ ቤት መገንቢያችን የሀገር ካስማ ነው ድምፃችን ሳንጎድል ፊት ተገኝተን በአንድ ሰማይ እኩል ፈክተን ተከባብረን ተደማምጠን ለነጋችን ሰላም መርጠን ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተሰናብተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን የእኛ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አረዳ ኬኛ ገንዳ ጅራኑ መጋላ ባዲያት ሁንዱ ከን አርገምኑ ደመቅኔ ባኔራ ከለቲ ሁንዳኑ ብየቲ ፉፍሲሱፍ ፊለኑ ቆፋኑ ሌዶ መሲታቲ ኢቲማቲ ዶጉ ወልቃ ኢኪታንኬ ባልኩቲ ሁሮ አዲ አዲቲ ኒንኬቲ ሄዶ ኒንኬ kereera durshu qarahu wadat gudkenna kutalabino awad baynaqun fakini hadu fikirkini way kala duwantahay turashadina sicilkena حسب أفهدم أستأخذ والقوي سانينا إنكتي نور لك إنكي منك لانو ستة لك ستة نوبين وروكي معدك ምርጫችን ነው ዋስትናችን ጥርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተሰናብተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን ከእኛ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን እንመርጣለን እሺ እንዴት ነበር? እንግዲህ ምርጫችን ነው ይሰኛል። በተለያዩ ቋንቋዎች ተሰርቷል። በተቻለ መጠን አካታች ለመሆን
እንግዲህ በተለያየ መልኩ ለመድረስ ብዙሃን ጋር እየተሞከረ ነው እየተሰራ ያለውን ስራ እናመሰግናለን። እጃችን ላይ አለ ሁላችንም ጋር ግጥሙ። ስለዚህ አንድ ጊዜ በክብር በዛው መነቃቃት እየፈጠረን አይደል ህዝብ ላይ ከኛ ነው የሚጀምረውና ከመቀመጫችሁ ብድግ ብላችሁ አብረን እንዘምራለን ግጥሙ ስላለን። ለምርጫ የሚወጣ ድምጽ የእጁ ነው እንጂ የጉሮሮ ስለማይገመገም እንደፈለጋችሁ በሉት። ውሳኔ ያለን አስተውለን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን Fusiso filano gofanu le doma sitati mittimati dogo volqa ikkitanke balkuti hurro adi aditi ninketi hedo ninke kerera rushu qaraho wadat gudkenna Sallavino
ምርጫችን የራሳችን ውሳኔ ያለን አስተውለን እንመርጣለን ምርጫችን ነው ዋስትናችን እናመሰግናለን በጣም አረፍ በሉ መነቃቃቱ እዚሁ ተጀምሯል በዚሁ ይቀጥል ብለናል ዜጎች ድምጻቸው ያስፈልጋልና እንዲሳተፉ ማነቃቃትን ዓላማው አድርጎ ተዘጋጅቷል ግጥሞቻችን ስላለ ነው መሰለኝ በቀላሉ ይዘነው አብረን ለመጫወት ሞክረናል ሁላችሁንም አመሰግናለሁ ቀጥሎ ወደ እዚህ ዝግጅት ላይ ይህ ክንውን እንዲሳካ ያደረጉ አካላትን እናመሰግናለን የምናመሰግንበት ሰርቲፊኬት የምንሰጥበት ሰዓታችን ላይ ደርሰናል ይህንን መርሃ ግብርም ለማከናወን ክብርት ወይዘሮ ሜላት ወርቅ ኃይሉ የኢትዮጵያ ምርጫ ቦርድ ሰብሳቢን እንደዚሁም ክቡር አቶ ተክሊት ይመስልን የቦርድ አመራር ወደ መድረክ እጋብዛለሁ በአክብሮት ሸኙልኝ እናመሰግናለን በጣም በቅደም ተከተል ለመጥራት እሞክራለሁ የሰርቲፊኬት አሰጣጥ ስነ ስርዓቱን እንግዲህ በዋናነት ካገዙ አካላት ጀምራለሁ ተወካዮች ካላችሁ ወደዚህ እንድትመጡልን በአክብሮት ጠይቃለሁ በቅድሚያ ከዩናይትድ ኔሽን ዴቨሎፕመንት ፕሮግራም ከተባበሩት መንግስታት የልማት ድርጅት የልማት ፕሮግራም UNDP a representative if there's anyone a representative please yes Thank you for your participation. Thank you for your collaboration. Thank you so much. We appreciate your performance. Thank you. Zaleman Communication and Advertising. Zaleman Communication, Advertising and Production PLC. በቀጣይ እሺ ፎቶ እዚሁ እየተነሳችሁ መሄድ ይቻላል ፎቶ ተነስተው መሄድ ይቻላል እሺ ቀጥሎ ደግሞ ይህ ስራ እውን እንዲሆን ያደረጉ አርቲስቶችን እንጠራለን በቅድሚያ ታላቅ አርቲስት ጌታቸው ኃይለ ማርያም የምንወደው ታላቅ አርቲስት በአጋጣሚ አልተገኘም ስለዚህ ቀጣይ ተወካዮች ተወስዳላችሁ ለምለም ኃይለ ሚካኤል ሸቱ ያንቺንም የጌችንም አብረሽ ለምለም ኃይለ ሚካኤል በተለያዩ ሀገራዊ ሴቶችን በተመለከቱ ሀገራዊ ጉዳዮችን በተመለከቱ ስራዎች ተሳተፍ እናቃታለን ካሌብ ክንፈ ገብረ ሚካኤል ቃልኪን አብርሃም ኃይሩ ያሲን የተለያዩ ቋንቋዎች እንዲካተቱ ላደረጉልን በሙሉ እናመሰግናለን ሙስጠፋ እንድሪስ ኦመር ጥላሁን ጌታቸው ዳባ ሁላችሁንም እናመሰግናለን በኃይሉ ደሳለኝ መኩሪያ አብዛኞቹ ወጣቶች ስለሆኑ በደንብ ወጣቶችን ያነቃቃሉ ብለን እናምናለን ለተሳትፏችሁ ከልብ እናመሰግናለን እንግዲህ
ተስፋዬ ታዬ ገበየው ያልተጫወተው የብሔር ብሔረሰቦች ሙዚቃ ያለ አይመስለኝም። ታላቅ አርቲስት ነው የምንወደው የምናከብረው። ተስፍሽ ሀገራዊ ጉዳይ ላይ ሁሌ ስላለህ እናመሰግናለን። አመስግኑልኝ። በቀጣይ ከስነ ዜጋና መራጮች ክፍል ጽናት ወንዶሰን አበበ ፈቲያ አብዱሰላም ሐሰን ፍስሐ ጌታቸው ከበደ አርማዬ አሰፋ አደላ ናርዶስ አራጋው ለማ እናመሰግናለን። በጣም ክቡርና ክቡርትን በአክብሮት ተቀበሉልኝ። ሁሉንም ተሳታፊዎች ሁሉንም እንቅስቃሴ በአንድ ላይ ሞቅ አርጋችሁ አክብሩልኝ። ለአርማዬና ለናርዶስ እንደነበረው በደንብ እናመሰግናለን። በጣም የምሽቱ መርሃ ግብራችን ወደ መጠናቀቁ ነው። እንግዲህ ይህ መዝሙር የተዘጋጀው ዩኤንዲፒ ኢትዮጵያ ተግባራዊ እያደረገ በሚገኘው የኢትዮጵያ ምርጫ ለዲሞክራሲያዊ ዘላቂነት በተሰኘው ፕሮጀክት አማካኝነት ነው። ይህ ምርጫ እንግዲህ አሳታፊ እንዲሆን ዜጎች መብታቸውና ግዴታቸውን አውቀው በንቃት እንዲመርጡ እንዲሳተፉ የድምጻቸውንም ኃይል አቅም ጉልበት እንዲያገኙበት እንዲያውቁበት ለማነቃቃት ለማነሳሳት የተዘጋጀ ነው። ሁሉንም እዚህ ላይ የተሳተፉ አካላትን በሙሉ እናመሰግናለን። የመርሃ ግብራችን መዝጊያ ላይ ነን ያለነው። ሁላችሁም እዚህ ስለተገኛችሁ ጉዳያችሁም ስለሆነ ወታችሁም ስለምትቀጥሉበት ስለምትሰሩት ስራ በሙሉ እንደዚሁም ደግሞ ይህንን ሙዚቃ ይህንን መዝሙር ለማነሳሻ ለማነቃቂያ እንድንጠቀምበት ከተለያየ የሚዲያ አካላት የመጣችሁ በሙሉ ደግሞ ቀጣይ ስራዎችን በአግባቡ እንድትከውኑ እንድትበረታቱ እንላለን። የምሽቱ መርሃ ግብራችን ማጠናቀቂያ ላይ ነው ያለነው። በስተመጨረሻም እንግዲህ ለሁሉም የተዘጋጀ የኮክቴል ግብዣ አለን። ወደዛው ነው የምናመራው። ሁላችሁንም እናመሰግናለን። ጥሩ ምሽት ስለነበረን አዘጋጆችንም እንደዚሁ መልካም ምሽት ለሁላችን እላለሁ። አመሰግናለሁ። ሲያቀብል አንዱ ሲያቀና አንዱ ሲደግፍ አንዱ ሲያጸና በየምርጫችን ስንሰማማ እኛ ሁላችን የሀገር ካስማ የእኛ ሀሳብ ውሳኔያችን
የራሳችን ውሳኔ ያለን አስተውለን እንመርጣለን አንቀርም ተሰናብተን እንመርጣለን ቀድመን ወጥተን በውሳኔ በምርጫችን እንኮራለን በድምፃችን ምርጫችን ነው ዋስትናችን ትርያ መንገድ ለነጋችን የራሳችን ውሳኔ አለን አስተውለን እንመርጣለን አረዳ ኬኛ ገንዳ ጅራኑ መጋላ ባዲያት ሁንዱ ከን አርገምኑ ደመግኔ ባኔራ ከለቲ ሁንዳኑ ብየቲ ፉፍሲሱፍ ፊለኖ ቆፋኑ leddo masitaati itti maati dogo wolqa ikkitanke balkutti hurro adi aditi ninketi hedo ninke kerera durshu qaraho ወደት ጉድኬነ ኩተለ በይኖ አወት በይነኹን ሖኬኒ ሃዱ ፍኪርኬኒ ወይ ከልድወንተኸይ ዱርሸዴነ እሴዕልኬነ kullu almonatu hasab afhadam atsta akhakhif ulqawi usanena ኢንኪቲ ኖኔሌክ ኢንኪ ሜኔክ ናኖ ሲታሌሌክ ሲታኖቤ ባሩኬ ማዓርዲጋ ምርጫችን ነው ምርጫችን ነው ዋስትናችን ትርጊያ መንገድ ለነጋችን የራሳችን ውሳኔ ያለን አስተውለን